አዲስ አበባ ለመጎብኘት አስባችኋል? ወይም ደግሞ ስለዚች በፍጥነት እያደገች ስላለች ከተማ ማወቅ ትፈልጋላችሁ? ከመምጣታችሁ በፊት ልታውቋቸው የሚገቡ 5 ወሳኝ ነገሮችን ልንገራችሁ። አንደኛ የአየር ሁኔታውና ወቅቶቿ ናቸው። አዲስ አበባ ከባህር ወለል ከ2300 ሜትር ከፍታ ላይ የምትገኝ ቢሆንም የአየር ጸባዩ አሁን በጣም እየተቀየረና በብዙዎች ዘንድ ያልተጠበቀ እየሆነ መጥቷል። አሁን ወቅት በከተማ በቀን ውስጥ ያለው የፀሐይ ኃይል በጣም የሚበረታና አየሩ ሞቃታማ ስለሆነ ቀለል ያሉ የበጋ አልባሳትን፣ የፀሐይ መነጽርና ሰንስክሪን መጠቀም አስፈላጊ ነው። ሆኖም ግን አዲስ አበባ ውስጥ የአየር ሁኔታ ድንገተኛ ነው። ከሰኔ እስከ መስከረም ባሉት የክረምት ወራት ከፍተኛ ዝናብና ቅዝቃዜ የሚኖር ሲሆን በሌሎች ፀሐያማ ወራት እንኳን ሳይቀር ማታ ማታ እና ማለዳ ላይ አየሩ ድንገት ሊቀዘቅዝ ይችላል። ስለዚህ ወደ አዲስ አበባ ስትመጡ ለአብዛኛው የቀኑ ክፍለ ጊዜ የሚሆኑ ቀለል ያሉ አልባሳትን እንዲሁም ደግሞ ለድንገተኛው ቅዝቃዜ የሚሆኑ ቀለል ያሉ ጃኬቶችን አብራችሁ ይዛችሁ በመምጣት የትኛውንም ወቅት በምቾት እንድታሳልፉ እነግራችኋለሁ። ሁለተኛው ነጥብ የከተማው አስደናቂና ፈጣን ለውጥ። አዲስ አበባ በአሁኑ ሰዓት በታሪኳ ታይቶ በማይታወቅ ታላቅ የእድገትና የኮሪደር ልማት ውስጥ ትገኛለች። ከተማዋ በየቀኑ እየተቀየረችና ሙሉ በሙሉ አዲስ ገጽታ እየያዘች ያለችበት ጊዜ ላይ ያለነው። አሁን ላይ ወደ አዲስ አበባ ሲመጡ የሚያገኟቸው በስፋት የተዘረጉ የሚያማምሩ የእግር መንገድ መሄጃዎች፣ የብስክሌት መስመሮች፣ አረንጓዴ ፓርኮች እና በምሽት በደመቁ መብራቶች ያበቡ መንገዶች ከተማዋን ለተጓዦች በጣም ምቹና ማራኪ አድርገዋታል። ከጥቂት ዓመታት በፊት አዲስ አበባን ጎብኝተው የሚያውቁ ከሆነ ወይም ደግሞ በድሮ ቪዲዮቿ አይታችኋት ከሆነ ዛሬ የሚያገኟት ከተማ ሙሉ በሙሉ የተለየች እና ዘመናዊ ባህልን ከታሪካዊ ውበቷ ጋር አዋህዳ የያዘች አዲስ ከተማ ናት። ሶስተኛው ነጥብ የከተማ ደህንነትና የጥንቃቄ መልእክቶች ናቸው። አዲስ አበባ በአጠቃላይ ለተጓዦች፣ ለጎብኚዎች ሰላማዊ እና እንግዳ ተቀባይ የሆነች ከተማ ብትሆንም ነገር ግን እንደ ማንኛውም ትልቅና የተጨናነቁ የዓለማችን ከተሞች ልንጠነቀቃቸው የሚገቡ አነስተኛ ነገሮች አሉ። በተለይ በሰው የተጨናነቁ ቦታዎች ልክ እንደ መርካቶ፣ የገበያ ቦታዎች እና የህዝብ ትራንስፖርት ተራዎች አካባቢ ኪስ አውላቂዎች ሊኖሩ ስለሚችሉ ልዩ ጥንቃቄ ማድረግ ያስፈልጋቸዋል። ስልካችሁን፣ ቦርሳችሁን እና ውድ ንብረቶቻችሁን በጥንቃቄ በመያዝ ቦርሳውን ወደፊት አድርጎ በማንጠልጠል እና ውድ ጌጣጌጦችን ገሃድ አድርጎ አለመሄድ ይመረጣል። በተጨማሪ ማታ ማታ የማታውቋቸው ወይም ደግሞ ብዙ ሰው የሌለበት አካባቢ ከመጎብኘት ይልቅ የታወቁና ብርሃን ያላቸውን ቦታዎች በመምረጥ አስተማማኝ ቦታዎችን ለራሳችሁ መርጣችሁ መጎብኘት ትችላላችሁ። አራተኛ ነጥብ የዲጂታል ክፍያ እንቅስቃሴና የባንክ አሰራር። አዲስ አበባ በአሁኑ ሰዓት ሙሉ በሙሉ ወደ ዲጂታል የክፍያ ስርዓት እየተቀየረች ትገኛለች። አብዛኛው የከተማዋ የንግድ እንቅስቃሴ አሁን ላይ በስልክና በሞባይል ባንኪንግ አፕሊኬሽኖች ነው የሚካሄደው። የታክሲ ሂሳቦች፣ የካፌና የሬስቶራንት ክፍያዎች፣ የሱቅ ገበያዎች እና የፓርክ መግቢያዎች ሳይቀሩ በቴሌ ብር እና በሌሎች የሀገር ውስጥ የባንክ መተግበሪያዎች ወይም ደግሞ በኪውአር ኮድ ስካን በማድረግ ነው የሚፈጸሙት። ስለዚህ ወደ አዲስ አበባ ሲመጡ አየር መንገድ እንደወረዱ የሀገር ውስጥ ሲም ካርድ ከኢትዮ ቴሌኮም ወይም ደግሞ ከሳፋሪኮም በመግዛት እና የሞባይል ባንኪንግ መተግበሪያዎችን ማመቻቸታችሁን እንዳትረሱ። አምስተኛው ነጥብ ደግሞ የትራንስፖርትና የራይድ አፕሊኬሽኖች ናቸው። ወደ አዲስ አበባ ሲመጡ እጅግ ዘመናዊ፣ ፈጣንና አስተማማኝ የትራንስፖርት መተግበሪያዎች አሏት። እንደ ራይድ፣ ፈረስ፣ ያንጎ እና ሌሎችም ሀገር በቀል መተግበሪያዎች በከተማ ውስጥ በስፋት ይሰራሉ። እነዚህ አፕሊኬሽኖች ትልቁ ጥቅም ምንድን ነው? ዋጋቸውን አስቀድሞ የተስተካከለና ግልጽ ስለሆነ ከታክሲ አሽከርካሪዎች ጋር የዋጋ ጭቅጭቅ ውስጥ ሳትገቡ እና ደግሞ ሳትጭበረበሩ በሰላም እና በምቾት በደህንነት ወደምትፈልጉበት ቦታ መሄድ ትችላላችሁ። አዲስ አበባን ለመጎብኘት ዝግጁ ናችሁ? ከነዚህ 5 ነገሮች ይበልጥ ትኩረታችሁን የወሰደው የትኛው ነው? ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለቻናሌ አዲስ ከሆናችሁ ደግሞ ተጨማሪ የጉዞና ትምህርታዊ ቪዲዮዎችን ደርሳችሁ የምትፈልጉ ከሆነ ላይክ፣ ሰብስክራይብ እና ሼር እንድታደርጉ እንጠይቃቸዋለን። በሌላ ቪዲዮ እስከምንገናኝ ድረስ መልእክት ዮሐንስ ነበርኩኝ። ሰላም ሁኑ።